شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان እንግዲህ ረመዳን እየተቃረበ ነው። ሰዎች ለረመዳን የተለያየ አይነት ዝግጅት ያደርጋሉ። አብዛኛው ዝግጅት ከምግብ ጋር የተያያዘ የሚሆንበት ሁኔታ አለ። ነገር ግን ትልቁ ትኩረት ልንሰጠው የሚገባው የዝግጅት አይነት ስለ ረመዳን የግንዛቤ ዝግጅት ማድረግ ነው። በተሻለ መልኩ እንዴት መጠቀም እንችላለን የሚለውን ማወቅ፣ ጾማችን የሚያደፈርሱ የሚያበላሹ አጅሩን ዋጋውን የሚቀንሱ ነገሮች እንዳይኖሩ ወይም እንዳይበዙ ለመቀነስ ለማስወገድ ትልቁ ዝግጅት መሆን ያለበት የግንዛቤ ነው፣ የእውቀት ነው። ከዛ ባለፈ አላህ ያገራለት ሰው እንዲሁ እግረ መንገድ የሚነሳው ረመዳን ሲቃረብ ወይም ረመዳንን ትኩረቱን የሚሰርቁ ነገሮችን ለማስወገድ በተቻለ መጠን ስራዎቹን ከረመዳን በፊት ቢያጠናቅቅ፣ ፈቃድ የሚጠይቅ አካል ረመዳንን ፈቃድ ወስዶ በሚገባ ቢጠቀም የመሳሰሉ ትኩረት የሚፈልጉ ነገሮችን ትኩረት መስጠት ያስፈልጋል። ስለዚህ ስለ ረመዳን መማር፣ ማንበብ፣ ማዳመጥ ያለብን ነገሮች እነዚህ መለየት ያስፈልጋል። አሁንም ሌላ መነሳት ያለበት ነጥብ ብዙ ሰው በተለያየ ምክንያት የረመዳን ቀዳ ይኖርበትና ዛሬ ነገ እያለ አጠናቆ ቀዳውን ሳይጨርስ ቀጣይ ረመዳን ይመጣበታል። የቀረው ቀላል አይደለም፣ ወር ከምናምን አለ። ቀዳ ያለበት አካል ከወዲሁ የረመዳንን ቀዳ ጨርሶ ረመዳንን እንዲያገኝ ያሉትን ጊዜዎች መጠቀም ያስፈልጋል።